ተኮራርፎ የሚጾም ሰው የሚሰግድ ሰው ስራ ወደ ሰማይ አይወጣም። አቆዩት የነዚህን እስኪታረቁ ድረስ ይባላል። ይሄ በግልጽ በነቢ ሐዲስ ተነግሯል። በየሳምንቱ አላህ ዘንድ ስራ ቀርቦ ይታያል። የተኮራረፉ ሰዎች ስራ አላህ ዘንድ ቀርቦ ምንዳው ተለክቶ ተወስኖ እንደሌሎች አያልፍም። እነዚህ እስኪታረቁ አቆዩት የነሱን ጉዳይ ይባላል ተብሏል። ስለዚህ ረመዳንም ይሁን ከረመዳን ውጪ ሙስሊም ወንድሙን እህቱን ሊያኮርፍ ሊዘጋ ሲገናኙ ተኮራርፎ ተገፈታትረው ሊያልፉ ሰላም አለይኩም ሲባል ዝም ሊል እንዳልተያየ ሊተላለፉ አይገባም። መቆራረጥ የሚባለውም ይሄ ነው። ይሄ ከመሆኑ ጋር አንድ ሰው ተኮራርፎ ቢጾም አልጾምከም ተብሎ አላህ ዘንድ መጠየቁ ይቀርለታል። ሌላ ጾም የሚያበላሽ ነገር እስካላደረገ ድረስ በዚህ ብቻ ጾሙ አይበላሽም። ነገር ግን በመቆራረጡ ተዘጋግቶ በመጾሙ ወንጀለኛ ይሆናል። እንደዚሁ ደግሞ ልቡን ንጹህ አድርጎ ከወንድም ከእህቶቹ ጋር ታርቆ ግንኙነቱን አስተካክሎ እንደ ጾመ ሰው አይሆን። ነገር ግን በሌላ ነገር ጾሙን እስካላበላሸው ድረስ አልጾምከም ተብሎ አይጠየቅም። የጾምን ጥቅም ያገኝና የጾም ዒባዳው አላህ ዘንድ ይመዘገብለት ዘንድ ምድር ላይ ካሉ የሰው ልጆች ጋር ግንኙነቱን ማስተካከል ለነፍስ ለዱንያ ብሎ መዝጋት መኮራረፍን ሊያስወግድ ይገባዋል። ሌላው ጥያቄ የምኖረው